ትሰሚኛለሽ አጸደ? ለሱ ችግር የለውም አደራሽ አንቺ ብቻ ሀብልን አሳምኝልኝ ሌላው ነገር ቀላል ነው። እሺ በቃ ትሰሚኛለሽ አሁን የማይሆን ወሬያችንን አቁመን ወደ ስራችን እንግባ። ድንቄም ስራ ወደ ሴራው ማለትሽ ነው? ወይኔ አጸደ ቆይ ግን ምን አይነት ሰው ነው ለዚህ ስራ የመረጥኩት? ትሰሚኛለሽ አሁን ዋና ትኩረት ሊሆን የሚገባው ሜርሲ ላይ ነው፣ ሜርሲ ላይ ብቻ። ቆይ እሷ ምን እንዳደረግልሽ ነው የፈለግሽው? ከቻልሽ እቺ ሜርሲ ተብዬዋን አናቷን በለሽ ምትደፊልኝ በጣም ደስ ይለኛል። አረ ተያዙ። እኔ ስራዬን ሰርቼ ወሬም ሞልቼ ደሞዜን መቀበል ነው እንጂ ሰው መጉዳት አልፈልግም። ወንጀለኛማ አታርጊኝ። ቆይ እንዴ ግን እኮ ነው የፈለግሽውን ያህል ገንዘብ ከፍልሻለሁ። እንዴ ትንሽ ቸገረኝ አልኩሽ እንጂ እምበላ ያጣው መሰለሽ እንዴ? ይኸውልሽ እኔ የምፈልገውን ነገር ካደረግሽልኝ አንቺ ሲጀመር እዛ ቤት ምን ትሰሪያለሽ? አይ ከፈለግሽ ስራውን ማቆም እንችላለን። ብቻ እስከዛሬ ቀን የሰራሁበትን ደሞዜን ክፈይ። እሺ በቃ ችግር የለውም። ይሄ ሚሽን እኔ ራሴ እወጣዋለሁ። ግን ደግሞ አደራሽ እዛ ቤት ይሄ አጉል እናትነት የሚያጫውትሽን ነገር አቁሚ፣ ቀነስ አድርጊው። ቻው። እሺ ሜርሲ ጠብቂኝ፣ መቼም ምሕረት አላደርግልሽም። የአባቴ እህት ናት ብለሽ እንኳን አልማርሽኝም አይደል? እመኚኝ፣ እኔ መቼም አልምርሽም አንቺን። ወንጀለኛ ልታረግ። አረ ይሄ ነገር አሁንም ቁጭ እንዳለ ነው እኮ። እንፋጠጣታለን። እኔ እንደው አልነካው። እኔም ሊገኝ አልቻለም እኮ። እዝራ ቢያኖች ሜርሲ ምን አደረገ? የኔ ልጅ አትበለኝ። እኔ ልጅ አይደለሁ። አንቺ አፍሽን ዝጊ። ስሜን ስጠሪ ትንሽ እንኳን አታፍሪም? ቆይ ማን ናችሁ እናንተ? እኮ ምንም አይደላችሁ፣ አላውቃችሁ። አባዬ እዝራ አባዬ እዝራ እባክህ አባዬ በአጸደ የተቀነባበረው ሴራ ቤተሰቡን በሙሉ ለመበታተንና ትኩረታቸውን ለማሳጣት ሲባል ደላላ ተጠቅማ ሀረግ የተባለችውን አዲስ ሰራተኛ ወደ አቶ እስክንድር ቤት ታስገባለች። ሀረግ ገና እንደገባች ነበረ ጸባዩ ልዩ የሆነው። ስለ ስራ ሳይሆን ስለ ክፍያ፣ ስለ ዋይፋይ አጥብቃ የምትጠይቀው። ምግብ መስራት የማትችል ነገር ግን በዩቲዩብ አይታ ለመስራት የምትፎክር። ይህንን ባየች ጊዜ ሀብል ግራ ትጋባለች። ወደ ማረፊያ ክፍሏም ይዛት ትሄዳለች። አጸደ ከበስተጀርባውና ሀረግን በስልክ ታዛታለች። ራሽን በአግባቡ ተወጪ፣ የሀብል እናት እንደሆንሽ አድርገሽ አስመስይ። የዲኤንኤ ውጤቱ እስከሚመጣ ድረስ አእምሯቸውን መቆጣጠር አለብን። ነገር ግን ሀረግ በቤት ውስጥ ባለው ሽብርና በሜርሲ ባለው መሳሪያ ደንግጣለች። እኔ እኮ ጦርነት ቀጠና ውስጥ አይደለም ላኪኝ ያልኩሽ። ምን ነው ገና ከመግባት የጭቅጭቃቸው በዛ። ስለዚህ ስራ ጨምሮብኛል፣ ገንዘብ ትሰጭኛለሽ እያለች አጸደም በስልክ ታወራታለች። አጸደም ስለ ገንዘቡ ችግር እንደሌለው ይልቅስ ትኩረት አድርጋ ስራዋ ላይ ብቻ መቀጠል እንዳለባት ትነግራታለች። ሀረግ ወጥ ቤት ገብታ ሽንኩርት በትልልቅ ስከትፍ ሀብል እንደዚህ ነው እንደሚከተፈው ብላ ጠየቀቻት። የፈረንጅ ስታይል ነው፣ ትንሽ ጣሊያን ቤት ሰርቻለሁ ብላ ነገሩን ለመሸፈን ሞከረች። በኋላ እዚህ ቤት የመጣሽ ዋና ዓላማ አባዬን ለመከታተልና የአባዬ ምግብ ለማብሰል ነው፣ በዚያ አኳኋንሽ ግን የምንቀጥል አይመስለኝም ስትል ሀብል ስጋቷን ትገልጽላታለች። እዝራ የሀብልን እውነተኛ ቤተሰቦች ለማረጋገጥና ኩኩሻ ምን አይነት ውስጥ እንደገባች በቀጥታ ከመነን ለማረጋገጥ መነንን በሚፈልግበት ሰዓት መነንና አጸደ አንድ ላይ በማግኘታቸው ደነገጠ። አጸደም ተናዳ ምን ልታረግ ደግሞ እዚህ መጣ ብላ ወከበችው። እሱም የኩኩሻ እናት ብሎ መነንን ሊሳለቅባት ሲሞክር አጸደም በነገሩ ምንም እንደማታውቅ አስመስላ ነገሩን ለማስቀየስ በእዝራ ደካማ ጎን ትገባለች። ለዘመናት የተደበቀውን ትልቅና አስደንጋጭ ሚስጥር ፊት ለፊት አፈረጠችው። እዝራ እስክንድር አባታ አይደለም፣ ይልቁንም እስክንድር መኪና ጎማ ውስጥ ተጥለህ ነው ያገኘ። ከዛ ሳደገ ለምን ይመስላል የሜርሲ እናት የማትወድህ? አልወለደችም፣ እናት አይደለችም። ከዘመናት በኋላም ምናልባት የሱ ልጅ እንደሆነ ብዬ ዲኤንኤ ሳስመረምር በሚገርም ሁኔታ የእስክንድርም ልጅ አይደለህም ትለዋለች። እዝራ እውነቱን ማመን ከበደው። ካላመንከኝ ዲኤንኤ ውጤቱን ሜርሲ ክፍል ውስጥ ታገኘዋለህ። ሜርሲም ሚስትህም ይህንን እውነት ያውቃሉ፣ ግን ደብቀው ይኖራሉ ስትል ይበልጥ ይናደዳል። እንዴት እህቴና ሚስቴ ብዬ የማምናቸው ሰዎች ይህንን ሚስጥር አይነግሩኝም? በእርግጥ ለዘመናት በየመሃሉ የልጅነት ስሜት እንዳይሰማ አድርገው ቢያሳድጉትም አሁን ላይ ደግሞ ከአጸደ ጋር ሲጣላ በተደጋጋሚ አንተ ወፍ ዘራሽ እያለች ብትሰድበውም በዚህ ልክ ግን ይሆናል ብሎ አልጠበቀም ነበር። ሜርሲ ይህንን እውነት ታውቅ እንደነበረ እሱን ለመግደል ያቀደችውና ዋና ምክንያቱ ሀብትና ንብረቱን እንዳይካፈላት ለብቻዋ ለማድረግ እንደሆነ ጨምራ ነገረችው። ይህንን ሲሰማ እዝራ በከፍተኛ ስሜትና ስቃይ ውስጥ ገባ። እዝራ በሰማው ነገር እጅግ ደንግጦ ከተወለደበትና ካደገበት ቤተሰብ መገለሉ፣ እህትና ሚስቴ ብዬ ያሰብኳት ሰዎች መካዳቸው፣ እኔ
ወይም መደበቃቸው እያለ በነገሩ ይብሰለሰላል። እዝራ በንዴትና በቁጣ ወደ ቤት በመምጣት ሜርሲና ሀብልን ለመጠየቅ ፊት ለፊት ይጋፈጣል። በሁኔታው በመናደድ ሜርሲን ይዞ ሊያንቃት ይሞክራል። እዝራ በውስጡ የሚነደውን እሳት መቆጣጠር አልቻለም። የሰማው ነገር ልቡን እንደ ሰይፍ ሰንጥቆታል። አንተ የዚህ ቤት ልጅ አይደለም፣ መንገድ ላይ ወርቀህ ነው የተገኘው የሚለው የአጸደ ድምጽ በጭንቅላት ውስጥ እያስተጋባ እብደት ላይ ነበረ። እስከዛሬ እንዴት ደበቃችሁኝ? ህይወቴን በሙሉ ለምን ነጠቃችሁኝ? ወንድሜ ስትይኝ ለምን ኖር? እንዴት ይህንን ታላቅ ሚስጥር ከጀርባ ሁናችሁ ትደብኛላችሁ? እያለ ሜርሲን ያንቃታል። ሀብል ለማገላገል ስትሞክርም ሀብልንም ያንቃታል። በቁጣና በህመም ተውጦ ወደ ሜርሲ ያፈጥባታል። አይኖቹ የደም እንባ እያቀረሩ ንገሪኝ፣ የሰማሁት ነገር እውነት ነው ሲል ድምፁ ይንቀጠቀጣል። የአጸደ ወሬ እውነት ነው፣ የታለ የዲኤንኤ ውጤቱ እያለ ያፈጥባቸዋል። ሜርሲ በድንጋጤ ልታነፍስ አልቻለችም። እዝራ እባክህ ተረጋጋ፣ እኔ ስለሱ ምንም የማውቀው ነገር የለኝም ብላ ልታስረዳው ብትሞክርም የእዝራ ቁጣ ግን ገደብ አልነበረውም። እጆቿን ይዞ ይታገላታል። አባቱ እስክንድርና ሀብል በመሃል ገብተው ሊያገላግሉ ቢሞክሩም ነገር ግን የተቀጣጠለው እሳት በቀላሉ የሚጠፋ አልነበረም። እዝራ የሚያምነውም ማንንም መስማት አልፈለገም ነበረ። ትቷቸውም ከቤት ወጥቶ መጠጥ ቤት እያለ አጸደ ነገሩን ለማባባስና ይበልጥ እሱን ወደ ራሷ ሚሽን ውስጥ ለመክተት እያረገች ባለበት ሰዓት ሜርሲ አጸደን ፊት ለፊት ለማጋፈጥ የአባቷን ሽጉጥ ይዛ ወጥታ ነበረ። እዛም ስታገኛት ሽጉጡን ደቀነችባት። እዝራ ደነገጠ። እረፊ፣ እሷን ስለገደልሽ ነው የምንረጋጋ ይመስልሻል? እረፊ እያለ ሊያስቆማ ሞከረ። እንዳታስቆመኝ ብላ ልትተኩስባት ስትል እዝራ ያስጥላታል። ሀብልና እስክንድር ሁለታቸውም ስልክ እያነሱላቸው ስላልሆነ በመጨነቅ ሊፈልጋቸው ወጣ። ሆኖም ግን ሊያገኛቸው አልቻለም። ተመልሶም በመምጣት ህመሙ እየተባባሰበት እንደሆነ ለሀብል ነግሮ መድኃኒትና ውሃ እንድታመጣላት ይጠይቃታል። ኪኒኑንና ውሃ አመታለት ከዋጠ በኋላ እዝራ ወደ ቤት ይመለሳል። እናንተ እነማን ናችሁ? እስከዛሬ ድረስ ቤተሰብ ብዬ እየኖርኩኝ እኔ ማን ነኝ? እናንተስ ማን ናችሁ? እኔ እናንተ ልጅ አይደለሁም? በማለት በከፍተኛ ቁጣና ስሜት በተደጋጋሚ ይጮሃል። ይህንን እውነት ለረጅም ጊዜ በመደበቁ የተጸጸተው አቶ እስክንድር በጭንቀትና ከህመሙ በላይ ሆኖ ራሱን ይስታል። ይህንንም ሲያዩ ሀብልና እዝራ በከፍተኛ ድንጋጤ ሊደግፉት ይሞክራሉ። አምቡላንስም እንዲጠራ ሀብል እዝራን በተደጋጋሚ ትነግረዋለች። በሌላ በኩል መነን ወደ ወይዘሮ ሀና ቤት በመግባት ለኩኩሻ ብር እንደሚያስፈልጋትና ብር እንድትጠይቅላት ትናገራለች። ኩኩሻም በመነን ድርጊት ተናዳ አንቺ ደፋር ነሽ፣ እሷስ ብር ታመጣለች እያለች ጮክ ብላ በምትነጋገርበት ሰዓት ወይዘሮ ሀና ወደ ኩኩሻ ክፍል ትገባለች። ኩኩሻ ክፍል ላይ መነንን ስታያት ትናደዳለች። እዚህ ቤት አትምጭ ብዬሻል ነበር እንዴ? ምን አይነት ድፍረት ነው? አንቺ ሴትዮ ግን ከኔ ጋር ምንድነው የምትፈልጊው? አሁኑኑ ከቤቴ ለቀሽ ውጪልኝ እያለች ትጮህባታለች። መነንን በማስመሰል እኔ እኮ ልጄ ናፍቃኝ ነው የመጣው፣ ያው ባለጌ አርጌ ባሳድጋትም ያደራ ልጄ ናት፣ እኔ እኮ ኩኩሻን እወዳታለሁ እያለች ታስመስላለች። ወይዘሮ ሀናም የዲኤንኤ ውጤቱ ልጄ ሆነችም አልሆነችም እኔ አንቺን እናት አርጌ ሊቀበልሽ አልችልም፣ ምክንያቱም ልጄን ዋልጌ አርገሽ ነው ያሳደግሽ፣ ስለዚህ አንቺ ውለታ የለብኝም፣ ከቤቴ ደግሞ ድጋሚ ላይሽ አልፈልግም፣ አሁኑኑ ቤት ለቀሽ ውጪልኝ በህግ አምላክ እያለች ወይዘሮ ሀና ትጮሃለች። መነን ግን ለማስመሰል እየሞከረች ያው እኔ ብናፍቃትም አንቺን የመሰለ እናት ስላላት አያሳስበኝም፣ አደራ ተንከባከቢያት ብላ ለማስመሰል ትሞክራለች። ኩኩሻ ግን እኔ እንዳንቺ አይነት ጨካኝና አረመኔ ብር የምትወድ እናት የለኝም፣ አሁኑኑ ውጪልኝ አልፈልግሽም እያለች ትጮህባታለች። ተመልካቾቻችን የዛሬው የታሪካችን ጉዞ እዚህ ላይ ያበቃል። በሚቀጥለው ክፍል እስከምንገናኝ ድረስ ታሪኩን ከወደዳችሁት ላይክ በማድረግና ለወዳጆቻችሁ በማጋራት እንዲሁም ሀሳብና አስተያየታችሁን በኮሜንት አጋሩን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ክፍል እስከምንገናኝ ድረስ ደህና ሰንብቱ።